ታላቁ አሽታር ሆይ አንቺ እናታችንና አምላካችን ሆይ አንቺ አዛኝና ብጽዕት ሆይ አንቺ የለምለምና የልደት አምላክ ሆይ በዚህ ስጋት በያዛት እናት ልብ ውስጥ ደስታን አስገቢ ልጇንም አድኝላት ለወደፊት ያምልኮት ቦታሽን በስጦታና በላቀ ስዕለት እንደምታሸበርቀው ቃል ትገባልሻለች ታላቋን አሽታር ልጅሽ እንዳይሞት እንድትጠብቅልሽ ጠይቄልሻለሁ ልመናዬን ተቀብላኛለች ስዕለትሽን ማድረስ አለብሽ ሂዱ ልጆቻችሁ የአሽታር ተንከባካቢና ተከታይ እንዲሆኑ አድርጋችሁ አሳድጓቸው እኔ አንቺንም ያዛኝቱ አሽታርንም ብልጽግና እናዘዛለሁ ታላቁ አሽታር ትኑርልን ታላቅ ምስጋና አመሰግንሻለሁ ልጄ በሞት አፋፍ ላይ ነበር ግን አንቺ ወደ ህይወት እንድመለስ አደረግሽው ታላቁ አሽታር ልጄን እንድትጠብቂው ጠይቅሻለሁ የኛም ልጅ እንደዚህ ልጅ እንደሚድን ጥርጥር የለውም አሽታር አዛኝና ቻይ አምላክ ለኛም ልመና መልስ እንደምትሰጠን አያጠራጥርም የግድ ነው መልስ ትሰጠናለች በልንቀጥል ህዝቦች ሆይ ምን ነክቷችሁ ነው እናንተ መላእክት የሰገዱለት ነብይ ዘሮች ናችሁ ራሳችሁ በእጃችሁ የሰራችሁ ጣዖት ፊት ግንባራችሁን ትደፋላችሁ ዱዝ ቀዝቃዛ የማይንቀሳቀስ ለሆነ ጣዖት ስታጎበድዱ መለከታችኋለሁ ግን እናንተ አላህን ብትገዙና ብትታዘዙ ኖሮ እነኚህ ነገሮች ሁሉ ለእናንተ ያጎበድዳሉ በፍጥረት ዓለሙ ያሉ ነገሮች ሁሉ ይታዘዟችሁ ነበር እነኚህን መጤ ነገሮች ከራስህ እያፈለክ ትናገራለህ ያለ አንዳች ምክንያት አማልክቶቻችንን ትዳፈራለህ ትወቅሳለህ እኔ ከደመ ነፍሴ አልናገርም እነሆ እኔ ከአላህ ወደ እናንተ የተላኩ መልእክተኛ ነኝ ንግግሬም ከአላህ መጽሐፍ ውስጥ ነው አዎን መጽሐፉ ይህ ነው በአያታችን በነብዩ ኢብራሂም ላይ የተወረደው መለኮታዊ መጽሐፍ ይህ ነው እኔ በአያቴ በኢብራሂም እምነት ላይ ነኝ ለሰዎች ጥሬን አስተጋባለሁ ይህንንም መጽሐፍ አስተምራቸዋለሁ እኔ እንደ ፍቃዴ አልሆን የመለኮታዊ መጽሐፍ አማልክቶቻችንን እንድታመኝና እንድታቂ ሊፈቅድልሃል እኔ አልሰድባቸውም አልሳለቅም እኔ እየጠየቅኳችሁ ነው ባለ ዕውቀት ከሆናችሁ መልስ ስጡኝ የማታውቁ ከሆናችሁ ደግሞ ለእውነት እጅ መስጠት አለባችሁ በማምለኪያ ቦታዎች ውስጥ ያሉት የድንጋይ ጣዖታት ናቸው እናንተን ያስገኙት ወይስ እናንተ ናችሁ እነርሱን የሰራችሁት ጣዖታቶቹ ናቸው እናንተን የሚቆጣጠሩት ወይስ እናንተ ናችሁ ተቆጣጣሪዎች እነርሱ ናቸው እናንተን የሚያዟችሁ ወይስ እናንተ ናችሁ አዛዦች አንተ እንደምትለው አሽታር ምንም አይነት ችሎታና ብልሃት ባይኖራት ኖሮ ልጄን አታድንልኝም ነበር እውነቱን ነው ይሄንን አይተናል የተናገረው ትክክለኛ ነገር ነው ልጄ በአሽታር በረከት እንዴት እንደተሻለው በራሴ አይን አይቻለሁ ልጅሽን ያዳነችው አሽታር ሳትሆን ለቅሶሽን ልማሽንና ጥሪሽን የሰማው ሰሚውና አዋቂው ፈጣሪሽ ነው አንቺ ከአላህ ባሻገር ወደ አላህ አካል ብትዋደቂም ከእርሱ ሌላ እርዳታና እገዛን ብትጠይቂም እርሱ ግን የባሮችን ሁኔታ ሁሉ አዋቂ ስለሆነ በእዝነቱና በቸርነቱ ሸፈነሽ አንቺ ጣዖቷን አሽታርን የሚመለከት አይን አለሽ ግና እይታሽ ትክክለኛ ዳኝ የሆነውን አላህን ማስተዋል እንዴት አዳከታት ያዕቆብ ንግግር እንድምታና ፍላጎቱ አማልክቶቻችሁን እንድትጥሉ ከዚያም የሱን አምላክ ሌላ ሳታክሉ በብቸኝነት እንድታመልኩ ነው አይደል እንዴ ያዕቆብ እኛ ከነዚህ አማልክት ጥቅም አላገኘንም ያንተም አምላክ ምንም አላደረገልንም እኔ የበላይ የላቀውና ብቸኛ ወደ ሆነው አላህ አምልኮት ነው የምጠራችሁ ያ ፍጥረት ዓለሙንና ውስጡ ያሉትን ሁሉ የፈጠረ ያንተ አምላክ ከተቀሩት አማልክት የተሻለ መሆኑን እንዴት እናውቃለን ያንተ አምላክ ልክ እንደ አሽታር አምልኮት ቦታ አማልክቶች የሆነ ቢሆንስ ምን እናውቃለን ወርቅና ብርንም ከመሰብሰብ ውጪ ሌላ ጥቅም እንደሌላቸው ቢሆን ምን እናውቃለን እናንተ ሁላችሁም የምትተዳደረው የበግ መንጋዎችን በመጠበቅ እንደሆነ ታውቃላችሁ የኔ የምለው የለኝ ወይስ እንዲህ ባለው ጥሬ ገንዘብንና ወሮታን የሚጠይቃችሁ ይመስላችኋል ወይስ የበግ መንጋዎችን ከመጠበቅ ባሻገር ሌላ ስራ ውስጥ ግብቻ አይታችሁኛል ከአሁን በኋላ ብትጠይቀንስ ምን እናውቃለን አንተ ስልጣን የሌለህ ሰው ነህ እንጂ አንተም ጠንቋዮቹም አንድ ናችሁ ምንም አትለያዩ ሁላችሁም ትመሳሰላላችሁ ሰውን ማስተዳደር መቼ ሆነላችሁ ሆዳችሁን ከሞላችሁ በኋላ እንደገና ዲናርና ዲርሃም ማጠራቀም ነው ዓላማችሁ አትወቀስም በእርግጥ ከበሽታው እንክብካቤ የሚያደርግለት ወገን አጥቶ ልጅህን በሞት አጥተሃል ጠንቋዮቱም ጣዖቲቱ አሽታርም አላገዙህም በአማልክት ሁሉ ላይ ተቃውሞህን ብትገልጽ አትወቀስም ከዚህ ደካማ ጣዖት ከሆነችው አሽታር ምንም ጉዳይ የለኝም ንግግር የሚመለከተው ያ የማይታየው ነው አምላክህን ነው እነኚህ ጉዝ አማልክትንማ ሰልችተናል አሁን ደግሞ አዲስ አምላክ የምንቀበልበት ትዕግስት የለም ያ ማለት ስፍራ ጠባቂዎች መጥተዋል ተላልክ አምላክ በዚህ በኩል ነው የሄደው
ያዙት፣ ሸሽቶ እንዳያመልጣችሁ። እባካችሁ ተውት። ከእጃችሁ ቢያመልጦ እየውላችሁ። እባካችሁ አታሰቃዩት። አንተ ባለስልጣኑ የልባና ማች ባትሆን ኖሮ እንዴት አድርጌ እንደምቀጣ ታይ ነበር። እኔ አንተንም የአምልኮት ቦታውንም ጠባቂዎች አልፈራም። ከዚህ ሂዱ። ያዕቆብን ፍልስፍናና ከንቱ ንግግር መስማት ይብቃችሁ። ተበተኑ። ያዕቆብ ከንቱ ንግግር በከተማችን በፈዳን ላይ ድቅና ችግር እንዳመጣ አትመለከቱም? እውነቱን ነው። በሉ ተበተኑ። የአምላኪቱ የአሽታር ቁጣ ሳይወርድብን በፊት እንበተን። በሉ ቀጥሉ። ተበተኑ። ዝናብ በቅርቡ የማይዘንብ ከሆነ የከተማይቱ ነዋሪዎች ማለቃቸው። አላህ በዚህ ከተማ ላይ አስቸኳይ ዝናብ እንዲያወርድ ማሰነዋለሁ። አባቴ እዛ ምን እየተካሄደ ነው? ይህች የፈዳን ነዋሪዎች ዘንድ የቆየች ልምድ ነች። የአማልክታቸውን የአሽታርን ጠላቶች ያቃጥሏቸዋል፣ በወንጭፍ አድርገው እሳት ውስጥ ይጥሏቸዋል። በምን ጉዳይ ነው የሚቀጣው? እባክህ ማረው፣ አንተ አለቃ፣ እባክህ ማረው፣ እባክህ ተለመን። ተውኝ፣ ዞር በሉልኝ። በምን ጉዳይ ነው የምቀጣው? ምንም ወንጀል አልፈጸምኩም። ተው። መንጋዎቹን ጠብቅ። መርዳት የምችለውን ያህል ልሞክር። ሂዱልኝ፣ ተውኝ። እባካችሁ ምህረት አድርጉልኝ። ምንም ወንጀል አልፈጸምኩም። ተው። የባለስልጣኑ የለባን የእህት ልጅ ያዕቆብ መጣ። እባክህ አንተ አለቃ ይቅር በለን። ባለቤቴ ምንም ወንጀል አልፈጸመም። ይህ የካዲዎች ምንዳ ነው። እናንተ የፈዳን ነዋሪዎች ሆይ እባካችሁ ድረሱልኝ። እኔ ንጹህ ሰው ነኝ። እኔ የምቀጣበት ምንም ወንጀል የለኝም። በፍጹም እኔ ንጹህ ነኝ፣ ወንጀል አልሰራሁም። እናንተ የፈዳን ከተማ ነዋሪዎች ሆይ እባካችሁ እናንተ የፈዳን ነዋሪዎች ሆይ ወንጀል አልሰራሁም። በወንጀል ተጠርጣሪው ፋሪስ ከአምላኪቱ ከአሽታር ጠላቶች አንዱ ነው። አምላካችን አሽታርን ድንጋይ ሲል ተሳድቧል። ደካማና ለአምልኮት ብቁ ያልሆነች ነች ሲልም ሰይሟታል። ስለዚህም በፈዳን ከተማ ነዋሪዎች የቀድሞ ልምድ መሰረት በወንጭፍ ተደርጎ ወደ እሳት መወርወር አለበት። ይህ በታላቋ አምላካችን አሽታር ላይ የሚዳፈሩ ሰዎችን ሁሉ መቅጫ። ተውኝ፣ ልቀቁኝ፣ ተውኝ፣ ልቀቁኝ። በምን ጉዳይ ነው የምቀጣው? መብቴን ጠየቅኩ እንጂ ሌላ አላደረኩም። እናንተ የፈዳን ሰዎች ሆይ፣ እናንተ የዚህ ከተማ ነዋሪዎች ሆይ እባካችሁ ዘኑልኝ። እንዴት ያለ አሳዛኝ ነህ። እኔ ንጹህ ነኝ፣ ወንጀል የለብኝም። እዘኑልኝ፣ እዘኑልኝ። የዚህ ከተማ ተወላጆች እዘኑልኝ። ወንጀሌ ምንድን ነው? በምን ጉዳይ ነው በእሳት የምቃጠለው? ምንም ወንጀል አልፈጸመም። እባክህ አንተ ታላቅ ሰው ዘንልኝ፣ እባክህ ዘንልኝ፣ እባክህ ተለመነኝ። ምንም ወንጀል አልፈጸመም። እባካችሁ ባለቤቴ። እኔ ንጹህ ነኝ፣ ወንጀል የለብኝም። ምንም የማይጠቅምህን ዋይታ አቁም። አማራጩ ወይ የደምህን ዋጋ መክፈል ነው፣ አልበለዚያ ግን በእሳት ልትለበለብ። ባለቤቴን በእሳት አታቃጥል እባካችሁ።
ናቸው የተቀጡት። እናንተ የፈዳን ከተማ ነዋሪዎች ሆይ እባካችሁ ዘኑልኝ። የደሙ ዋጋ ስንት ነው? እኔ እከፍልለት። አንተ የደሙን ዋጋ ትከፍላለህ? ፍጹም ይህ ለእርሱ አይገባም። ራሱ ከአሽታር ጠላቶች መካከል ነው። አንተ ራስህ የአማልክቱ ጠላት ስለሆንክ የደሙን ዋጋ ልትከፍል ይገባል። ታዲያ እንደዛ ከሆነ ለምን እኔን አትይዙኝም? እኛ እንዲህ ያለውን ቅጣት ከአያት ቅድመ አያት የወረስን ሰዎች ነን። አያቴ ኢብራሂም በንጉሱ በንምሩድ ትእዛዝ በተቀጣጠለች እሳት ውስጥ ተወረወሩ። የዚያ ባለስልጣን አማች ባትሆን ኖሮ ከዓመታት በፊት ትታሰር ነበር። የለባን አማችና የእህቱ ልጅ ነህ። እነኛ ወደ ባለስልጣናት ቅርብ የሆኑ ሰዎች አማልክቶቻቸውን እየሰደቡ ነፃ ይሆናሉ ማለትህ ነው? ያዙትና አያቱ እሳት ውስጥ እንደተወረወረው እሱንም ተውኝ፣ ልቀቁኝ፣ ሂዱልኝ፣ ራቁኝ ብያለሁ። ሰዎች ሆይ ምንድነው እየተካሄደ ያለው? ሰውየውን ተዉት፣ የተፈረደበትንም ልቀቁት። ፋሪስ እንደሆነ መቀጣት አለበት። ያዕቆብ እንደሚለው የደሙን ዋጋ ይከፍላል። ልታቃጥው አይገባል። እንዳትለቁት። ያዕቆብ የፋሪስን የደም ዋጋ 500 ዲናር ልትከፍል ይገባሃል። ይህ ችግር የለውም፣ ገንዘቡን እከፍላለሁ። አጎቴ ልባህን አላህ ይጠብቅልኝ። እስከ መቼ ድረስ ነው ባጠፋ ቁጥር አንተን የምጠብቀው? ጌቴ በጣም እናመሰግናለን። አመሰግናለሁ። የከፈልክልኝ የደም ዋጋ እስከምመልስ ድረስ አንተ ዘንድ በአገልጋይነት ትሰራለህ። ባለቤቴ ፋሪስን አዳንክልኝ፣ ከሞት አዳንከን። በሉ እንሂድ። የአሽታር እሳት የባቢሎንን ሰዎችና የፈዳንን ነዋሪዎች ከማቃጠል አልተወገደችም። በሰዶምና አብሮት ባሉት ላይ ሰላምታ ይውረድ። ለበግ ጠባቂው ያዕቆብ ሰላምታ ይድረሰው። አመሰግናለሁ። ወደ አሽታር ማምለኪያ ስጦታ ይዛችሁ አያችኋለሁ። አማልክቱን ማስደሰት አለበት፣ አለበለዚያ በዚህ ዓመት ዝናብ አይገኝም። ከአማልክቱ ይልቅ አንተና ቤተሰቦችህ የቴምር የሚያስፈልጋችሁ አይመስልህ? እንዲህ እያሉ አማልክቱን እየናቁ ንዴታቸውን የሚቀሰቅሱ ሰዎች አሉ። እኛ ድሆች ደግሞ የእነርሱን ወንጀል ዋጋን ዝናብ በእንደኚህ ከድንጋይ የተሰሩና ጉዝ በሆኑ አማልክት ፍላጎት ነው የሚወርደው ብለህ ታስባለህ? እንዲህ ያሉ ከንቱ አባባሎችህ ናቸው የአማልክቱን ቁጣ ቀስቅሰው በሰማይ ላይ ደመናን ያጠፉ። አማልክቱን ከማዋረድ ብትቆጠብ ይሻላል ያዕቆብ።
ኃያሉን አላህ ማምለክ ትታችሁ ለእነኚህ ደካማና ግዑዝ ለሆኑት አማልክት ታጎበድዳላችሁ? እናንተ ራሳችሁን በዳዮች ናችሁ። የነፍሳችሁን ድርቀት ከአላህ ዘንድ በሚወርደው በጣፋጩ የኢማን ውሃ ለምን አታጥቡትም? አንቺ ታላቁ አሽታር ሆይ፣ አንቺ የልማት አምላክ ሆይ፣ የአምልኮት ስፍራሽን የጠላቶችሽን ደም በማቃጠል አጸደዋለሁ። በዚህም ከሀገራችን ድርቅንና ችግርን ታርቂልናለሽ ብለን በፈዳን ነዋሪዎች ላይ የዝናብ ዝናብሽን አውርጅ። አንቺ ታላቁ አሽታር የአምልኮ ቦታሽን በጠላቶችሽ ደም አጸደዋለሁ። በርህራሄሽ ከሀገራችን ድርቅን ታርቂልን ዘንድ የዝናብ ዝናብሽን እንድታወርጅልን ስንል ይህን እንፈጽማለን። አለቃዬ፣ ቤተ አምልኮሽን በጠላቶችሽ ደም አጸደዋለሁ። ይኸው በአምልኮ ቦታችን ፊት ለፊት እየተራመደ ነው። ከኛ ድርቅንና ችግርን እንድታርቂልን ስንል ብዙ ነገሮችን ሲናገር ነበር፣ ነገር ግን በሚገባ አላዳመጥኩትም። ቤተ አምልኮሽን በጠላቶችሽ ደም አጸደዋለሁ። ያዕቁብ እንዲህ ካለ ንግግሩ አይቆጠብም። ከኛ ድርቅንና ችግርን እንድታርቂልን ስንል እንፈጽማለን። ከአማልክቱ እርግማን ይወርድበታል ብዬ አስባለሁ። እርሱም በተመለከተ ምን ማድረግ አለብን? ላባንን ወደዚህ አስጠራ። የተቀረውን ጉዳይ ለኔ ተውልኝ። በፍጥነት ሄደ ባለስልጣኑ ለባንን አስጠራ። አለቃዬ፣ የአምልኮት ቦታ መሪው ለአስቸኳይ ጉዳይ አሁን እንድትመጣለች ይፈልጋል። ጉዳዩ አንገብጋቢ ነው ወይንስ እያዘዘኝ? በቃችሁ፣ ተቆጠቡ። ለሁለተኛ ጊዜ ብትሰርቅ እዚያ አምልኮት ቦታ ወስጄ ነው የምገልህ። ጌታዬ፣ ሁለተኛ ደግሜ ላለመስረቅ ቃል እገባለሁ። እጁን ፍቱት። አንተ ደግሞ ና። ጉዳዩ ከእረኛው ያዕቆብ ጋር የተያዘ ይመስለኛል። ያዕቆብ የክፉ ስራውን ወንጀል ራሱ ይሸከም። እኔ ከዚህ ጉዳይ የለኝም። ግን እኮ እርሱ በአማልክቱ ክብር ላይ ብዙ ነገር ነው የሚናገረው። ያዕቆብን መጋፈጥ የመሪዎቹ ግዴታ ነው። እንደ ንግግሩ መልሱን ይስጡት። ይህንን ማድረግ ከተሳናቸው ደግሞ እኔን መረበሽ አይገባቸውም። የአማልክት አምላክ ታላቁ አሽታር በእኛ ላይ ተቆጥቶብናል።